ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁልኝ? ሰላማችሁ ብዝት ይበል ባላችሁበት። ዛሬ የመጣነው በአዲስ ቪዲዮ ነው፣ አነጋጋሪ በሆነ ቪዲዮ። እንግዲህ ምንድነው ካላችሁን ስለ ጃኒና አዶናይ ነው። ጃኒና አዶናይ ያው እንግዲህ ቲክቶክ ላይ ወይም ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ ሆነዋል በሀገራችን። ሰው በቃ በሰው በጣም ተወዳጅነት ያተረፉ ቲክቶከር ናቸው። እንግዲህ አሁን ላይ ያሉበት ሁኔታ ያው ፍቅር ውስጥ ነው ማለት ይቻላል። እንደምናያቸው አሁን ቲክቶክ ላይ ምናምን ያው የሚፖስቱት ቪዲዮ በቃ እንደዚህ በጣም መቀራረባቸውን ያሳያል። ያው አንዳንድ ሰዎች የራሳቸውን አስተያየት ይሰጣሉ። ያው የህዝቡን ትኩረት ለመሳብ ነው፣ ያው ብዙ ፎሎወር ለማግኘት ነው። ብዙ የሚወራ ነገር አለ ስለነሱ። ግን ይሄ ነገር እውነት አይመስልም። ያው የእውነት ፍቅር ውስጥ ያሉ ነው የሚመስሉት። ያው እሱም በጣም የዋህ ቅን ልብ ያለው ልጅ ነው። ጃኒም ደግሞ በጣም ምስኪን ናት፣ ጎበዝ ናት። ያው ለሰው ያላት ነገር ሁላችንም እናውቃለን። ሰፖርቲቭ ነች፣ ሁለቱም ሰፖርቲቭ ናቸው እና በጣም ብዙ ሰዎችም የነሱ አንድ ላይ መሆን በጣም እያስደሰተው ይገኛል። በጣም እያስደሰተው ይገኛል፣ እየወደደውም ይገኛል። አሁን ያው ጃኒ ስለ እውነቱ ካወራን በጣም የተጎዳች ልጅ ናት። ምክንያቱም ከዚህ በፊት ከጆን ዳንኤል ጋር በነበራት ህይወት ምን ስታሳልፍ እንደነበረ ይታወቃል። ሁሉም የንቀት አስተያየት ነው የሚያያት፣ የንቀት አስተያየት ነው ሁሉም ኮሜንት የሚያደርግላት። በቃ አብዛኛው ጆን ዳንኤል ራሱ አብዛኛው ጊዜ ላይ በሚጫወቱ ሰዓት ብዙ የማይጠበቅ ነገር ይናገራታል፣ ክብሯን የሚነካ ነገር ይናገራታል። ያው ግን እሷ ጥሎ አልጣላትም እና ይሄው የሚያስብላት ያው ለእሷ የሚሆን ሰው አግኝታለች። እና ይሄ የነሱ ፍቅር በጣም ብዙ የኢትዮጵያን ህዝብ እያነጋገረ ነው። ያው እያነጋገረ ነው፣ ወዷቸዋልም። ያው አዶናይም እንግዲህ ሰሞኑን የሚቀጥለው አመት ቲክቶክ ክሬቲቭ አዋርድ ቤት ነው የሚሸልመው እና ያንን ቤት ሰፋ ያለ ክፍል ይኖረው የሚል አስተያየት ሰጥቷል። ያው ከሷ ጋር እንወልዳለን ነው እንግዲህ አሽሙሩ ገብቶናል ሁላችንም። ዞሮ ያው በጣም ደስ የሚል ነው ይሄ ነገር፣ ያዝልቅላቸው የሚባል ነገር ነው። ያው ሶሻል ሚዲያ የነሱ ብቻ ነው የሚወራው። በጣም ህዝቡ ላይ በጣም የኢትዮጵያ ህዝብ ላይ ተጽዕኖ ፈጥረዋል በጣም ማለት ነው። ያው እሷን ደግሞ እንግዲህ በአዶናይ ክሷታል። አዶናይም እንግዲህ ከዚህ በፊት የነበረው ህይወት የሚታወቅ ህይወት ነው። እዚህ ግባ የማይባል ህይወት ነበር የነበረው። አሁን እሷ ጋር ከሆነ በኋላ እንዲህ እውቅናው ከመጣ በኋላ ደግሞ ይበልጥ እንግዲህ አሪፍ ላይ ነው የሚገኘው አዶናይ። እና ይሄ ነገር እንግዲህ መጨረሻውን ያዝልቅላቸው። መጨረሻውን በደንብ አሳምሮ ማየት አለብን ሁላችንም የኢትዮጵያ ህዝብ። ያው የአዶናይ ፊሊንግ እሷ ጋር ያለው እውነተኛ ይመስላል። ያው የሷም እንዳለ ሆኖ ብቻ ይሄ ነገር በጣም አነጋጋሪ ይሆናል። ያው ብዙ አልተወራለትም፣ ሰው ያውቃል በደንብ ያው አንድ ላይ መሆናቸውን። ያው ግን ያው በደንብ ደግሞ እንደዚህ ስለነሱ ዲቴል ተገብቶ አልተወራም። ግን ይሄ ነገር በቃ በደንብ መሄድ አለበት፣ በደንብ ሪሌሽንሺፓቸው መቀጠል አለበት። ያው ያዝልቅላቸው ነው የምንለው፣ ይሄን ነገር ያስምርላቸው። እንግዲህ ቀጣይ ዓመትም አዶናይም እንደተናገረው ቲክቶክ ክሬቲቭ አዋርዱን እሱን በልቶ ቤቱንም ተሸልሞ እንግዲህ ያለውን ነገር ያው የልጅ ነገር ነው መቼም ሲደጋግም የነበረው። ይሄን ነገር ያርግላቸው። ያው ይሄ ሁሉም የኢትዮጵያ ህዝብ ምኞት ነው፣ ያው የኛም ምኞት ነው። የሚገርሙ በጣም አሪፍ ጥንዶች ይወጣቸዋል ይባላሉ። እንግዲህ በደንብ ይወጣቸዋል። ሁለቱም ፌመስ ናቸው፣ ሁለቱም ታዋቂ ናቸው። ሁለቱም ከዚህ በፊት የነበራቸው ህይወት ያው ትንሽ ደስ የማይል ነበር። አሁን ላይ ግን ተክሰዋል ብዬ አስባለሁ። እንግዲህ በእኔ እይታ ብቻ እንግዲህ ያዝልቅላቸው። ያው ሁሉም የሚመኘው ይሄ ነው። ሌላኛው መነጋገሪያ የሆነው ርዕስ እንግዲህ ሰሞኑን ቺን 2 ቀን 3 ቀን የሰማነው ትንሹ ልጅ ከደንቢ ዶሎ አዲስ አበባ ድረስ መኪና ስር ተንጠልጥሎ የመጣው ልጅ ነው። ይሄ እንግዲህ በጣም ብዙ ቲክቶከሮችን የኢትዮጵያን ህዝብም እያነጋገረ ነው። እንግዲህ ከደንቢ ዶሎ አዲስ አበባ 700 ኪሎ ሜትር ድረስ
መኪና ስር ተንጠልጥሎ መምጣት በጣም ተአምር ነው፣ ጉድም ያሰኛል። ምክንያቱ ሲታወቅ ያው እናቱ እዚህ ነው ያለችው፣ የልጁ እናት እዚህ ነው ያለችው እና ያው የእናቱን ህይወት ለመቀየር ነው። እንግዲህ በጣም ትንሽዬ ልጅ ነው። ሶሻል ሚዲያ ላይ እንዳያችሁት ልጁ ትልቅ አይደለም፣ ትንሽ ልጅ ነው። ገና ራሱ ማገናዘብ ራሱ የማይችል ልጅ ነው። ግን ያው የእናቱን ህይወት ለመቀየር ከደንቢ ዶሎ እንግዲህ በጣም የሚከብደው ደግሞ ከመኪና ስር መንጠልጠሉ ነው። መኪና ስር ተንጠልጥሎ መምጣቱ ነው። 700 ኪሎ ሜትር ማለት ቀላል አይደለም። አስቡት እንግዲህ መሀል ላይ ስንት ነገር እንዳለ፣ ሙቀት አለ፣ መብላት አለ። በዛ ላይ በጣም አደጋ ነው። ከመኪና ስር መንጠልጠል ማለት ያው ብዙ በማያገናዝብ ህፃን ልጅ የሆነ አደጋ ቢፈጠር ራሱ ያው ፈጣሪ ያድርገውና በጣም ከባድ ነበር። ያው ሰሞኑን ቲክቶክ ላይ ያሉ ቲክቶከሮች ስለ ልጁ ሰምተው ያው በስሙ አካውንት ከፍተዋል። ያው አካውንቱን ፎሎ እያደረጋችሁ ስሙ ራሱ የሚገርም ስም ነው ያለው፣ ገመችስ ይባላል። በጣም የሚገርም ስም ነው ያለው አካውንት። ያው ቲክቶክ ላይ እነ ራቼም እነ ጆን ዳንኤልም ሌሎችም ቲክቶከር ስለ ልጁ ቪዲዮ ሰርተዋል እና በስሙም አካውንት ይከፈታል። አካውንት ተከፍቶ እንግዲህ የልጁ ህይወት መቀየር አለበት ብለዋል። ይህም ነገር ደግሞ እውነት መደረግ አለበት፣ መሰራት አለበት። ምክንያቱም ገና ታዳጊ ልጅ ነው። አመጣጡ ደግሞ እናቱን ለማገዝ ነው የመጣው። 700 ኪሎ ሜትር ነው የመጣው። ይህ ማንም ትልቅ ሰው ራሱ አያደርገው መኪና ስር እንደዚህ አድርጎ መምጣቱ። ያው የልጅ ነገር ከባድ ነገር ነው። ብቻ ጉድ አሰኝቷል። አሁን ይሄም ቲክቶከሮች ተጽዕኖ ማድረግ አለባቸው፣ እነ ጆን ዳንኤል እነ ራቼ ሌሎችም ቲክቶከሮች። ምክንያቱም የአዶናይን ነገር እና ሁላችንም እናስታውሳለን። ዲቻ ቦይሶችን ያገኛቸው በእንደዚህ አይነት አጋጣሚ ነው አገኛቸው። አሁን የራሳቸው ቲክቶክ አካውንት ከፍቶላቸዋል። በጣም ብዙ ተከታይ ያላቸው፣ ህይወት ለውጧል። እና አገራችን ላይ እንደዚህ የሚያስደነግጡ የሚያሳዝኑ አጋጣሚ እየመጣ ነው። አሁን ይህም ደግሞ ለሌሎች ቲክቶከሮች አጋጣሚ ነው። ህይወቱ መቀየር አለበት። እንደ ዲቻ ቦይሶች የእናቱን ህይወት መቀየር አለበት ልጁ። ያው በደንብ እንዲሰፖርት እየተደረገ በቲክቶከር ወይም ቲክቶክ ላይ ተጽዕኖ ፈጣሪ በሆኑ ሰዎች የማይቀየርበት ምንም ምክንያት የለም። ያው ልጁን እንዳያችሁት በጣም የሚያሳዝን ልጅ ነው። በጣም ከመኪና ስር ራሱ ሲወርድ በጣም ነጭ ሆኖ ተበሳቁሎ ምናምን ነበር። አሁን ላይ ያው ቲክቶከሮች ወይም ተጽዕኖ ፈጣሪዎች የራሳቸውን እርዳታ አድርገውለት አካውንት የሚከፈትለት ነው በራሱ ስም የቲክቶክ። ያንን እንግዲህ ሁላችንም የኢትዮጵያ ሕዝብ እየገባን ፎሎ እያደረግን ልጁ ማገዝ አለብን። የልጁ ህይወት መቀየር አለብን እና እንግዲህ ነራቼም ሌሎችም ተነሳሽነት እየፈጠሩ ነው። ልጁን በደንብ መቀየር አለብን። የምር ከልብ የልጁን ህይወት ማስተካከል አለብን ከነናቱ ብለው ተነስተዋል። እንግዲህ እኛም ሁላችንም ይሁን የኢትዮጵያ ህዝቦች አካውንቱን ቲክቶክ ላይ ገብታችሁ ማግኘት ትችላላችሁ። ፎሎ እያደረጋችሁ የልጁን ህይወት እንቀይረው ነው የምለው። ሌላ ቪዲዮ እስክንገናኝ ድረስ ቤተሰቦች ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ነው።